እነዚህን ሶስት ምልክቶች ሰውነታችሁ ላይ የምታዩ ከሆነ በአቅራቢያችሁ ወዳለው ሆስፒታል ሄዳችሁ የቅድመ ካንሰር ምርመራ እንድታደርጉ ነግራችኋለሁ። የመጀመሪያው ባልታወቀ ምክንያት የሰውነት ክብደታችሁ የሚቀንስ ከሆነ ጀስት ክብደት መቀነስ በጣም ጥሩ ሊመስላችሁ ይችላል። ነገር ግን የክብደት እንዲህ ባለማቋረጥ ክብደት መቀነስ የጣፊያ የሳምባና የሆድ ካንሰር ምልክት ሊሆን ስለሚችል ወደ ሆስፒታል ሄዶ የቅድመ ካንሰር ምርመራ ማድረግ የተገባ ነው። ሁለተኛ የማያቋርጥ ድካም ካላችሁ፣ ይሄም ማለት ብዙ ሰው የስራ ጫና ይኖርበታል ይታወቃል። ነገር ግን በቂ እረፍት ባደረጉም ጊዜ ቢሆን በጣም የድካም ስሜት መሰማት የካንሰር እድገት ምልክት ሊሆን ይችላል። በቂ እረፍት ካደረጉ በኋላ ሁኔታው ካልተሻሻለ ኪሚያ ምልክት ሊሆን ስለሚችል ምርመራ ማድረጉ የተሻለ ነው። ሶስተኛው ትኩሳት ነው። ትኩሳትን በተመለከተ እንደ መደበኛው አይነት ትኩሳት ሳይሆን ሁሌ አብሮን የሚሆን በየቀኑ ተመሳሳይ አይነት ትኩሳት ሲኖረን እንደ ኢንፌክሽን አይነት የማይጠፋ ሁሌ አብሮን የሚቆይ አይነት ሲሆን ሊገለጽ የማይችል ትኩሳት በተለይ ደግሞ በምሽት ከላብ ጋር የታጀበ አይነት ትኩሳት ሲኖረው ካንሰር መኖሩን ሊያመለክት ይችላልና በሊዩኬሚያ ወይም ደግሞ ሊምፎማ ውስጥ የሚከሰት አይነት ነገር ስለሆነ እነዚህን ሶስት ምልክቶች ባልታወቀ ምክንያት የሰውነት ክብደት መቀነስ፣ የማያቋርጥ ድካምና ትኩሳት ካዩ የቅድመ ካንሰር ምርመራ ማድረጉትን በፍጹም መርሳት የለቦትም። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ።